የተወደዳችሁና የተከበራችሁ ውድ የቻናሌ ተከታታዮች ሰላም ላለሁ እንዲሁም ሙስሊም እህት ወንድሞቼ ሰላማችሁ ብዝዝት ይበልልኝ እያልኩኝ እገኛለሁ። ይሄንን የቻናሌ ተከታታዮች ይሄን ቪዲዮ ምክር ከተስማማችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። እኔ ጋር ቀጥሉ። እኔ የገረመኝና ካሳዘነኝ ነገር ቢኖር የእነዚህ ልጆች መጨረሻ ማየት ነው። እውነቴን ነው የምላችሁ። የእነዚህ መጨረሻ ያየ ሰው ለአብርሃም አሳዘነኝ። ማርያምን ከምንም በላይ ያሳዘነኝ አብርሃም ነው። ሲታዘን እኔ አብርሃም ከፊት ጀምሬ ነው የምከታተለው። ከፊት በቃ ገና ብለው እንትን ጀምሮ ነው የምከታተለው። በጣም ለዋህ ነው። ማርያም ምን ያርግ እሱ? እነሱ ናቸው የሚመጡት። እሺ ምን ያርግ? ለሱ እየሄዳችሁ በኮሜንት የምንጨፈጭፉ ሰዎች ማለት ነው። ታሳዝናላችሁ። እስቲ ምን ያርግ? ለመናገር እኮ አንድ ቤቱ ተዘግቶ ነው ያለው። ሄርሜላ ይሄን ብትሆኚ የኔ ቆንጆ የኔ ማር ማለት ነው። አንቺ ታምሪያለሽ። ብዙ ነገርሽ ያምራል። ማርያምን በዚህ ልክ ራስሽን ዝቅ አርገሽ የምታዩ ለምንድን ነው እንዴ? ህይወት አንቺ ስንት ወንድ የሚመኝሽ ልጅ ናሽ። መልክሽ ያምራል። በጣም ቆንጅዬ ነሽ። ባለትዳር ወንድ ጋር ምንድን ነው እንደዚህ የሚያደርግሽ የኔ ማር? ራስሽን በዚህ ልክማ ዝቅ አታርጊ። ሴትም አታሰድቡ ባካችሁ። ራሳችሁን ጠብቁ። ሴቶች መሆናችሁ ነው። ኧረ በእናታችሁ ምክር፣ ፍትህ ለሴቶች። ምንድነው ይሄን ያህል ምን እንትን ምንለው? አንቺ ነገ በራሴ ስብለሽ እኮ የኔ ውድ ማሰብ አለብሽ። አንቺ በጣም ቆንጆ ልጅ ነሽ። ማንም የሚፈልግሽ ሴት ነሽ አለ። ባለትዳር ነው እሱ እኮ አለመናገር ፈልጎ ነው እንጂ እኮ እናንተ ጋር ለመገናኘት ራሱ እኮ አይፈልግም። ግን የሰው ህሊና ይዞት ነው እሱ የሚገኝ ማለት ነው። አንቺ ይሄን ስታረጊ እዛ አራስ ሴት አለች የሱ ልጅ ታቅፋ እንትን ምትላለች አይደል? ለሷ ምን ይሰማታል ብላችሁ አታስቡም? ሄርሜላ የኔ ውድ ነገ እኮ በኔም ብለሽ እኮ ማሰብ አለብሽ። አንቺ ነገ ብዙ ነገሮች ያልፋሉ። ብዙ ነገሮች እንትን ይላሉ። ግን ከሷ ላይ ተቀርጻ ነው የምትኖረው እንትን ማለት ነው። እንኳን በእርግዝና በመጫትነት ብዙ ነገር ሆና ሴት ልጅ ብዙ ነገሮች ታቀማለች ማለት ነው። ብዙ ነገሮች ነው የምናቀመው እኛ ሴቶች በነገራችን ላይ ማለት ነው። ሄርሜላዬ ደግሞ አንቺ በጣም ምርጥ ነሽ። ማርያምን ማንም ወንድ የሚፈልግሽ ነሽ። ባለትዳር ወንድ ጋር ሄደሽ ልብሽ ከሚሰበር እሺ መጣ ወደ አንቺ እንበል። ነገም እኮ አንቺን እኮ ሚስትና ልጅ እያለው እኮ ነገም ያው ነው። ነገም አሚሮሽ መሰበሩ እንትን ስሜትሽ መሰበሩ አይቀርም። አሁንም አስቢበት። ቁመሽ በትክክል አስቢበት ሄርሜላዬ የኔ ማር የኔ ውድ። ስራሽን ስሪ። ከነሱ ገለል በይና ኢትዮብሽን ስሪ ከአብርሃም ማለት ነው በቃ። ከዛም በኋላ ይፋቱ ይጋቡ። የራሳቸው የትዳራቸው እንትን ነው። አንቺ ምን አሸሽ? ከህይወታቸው ብቻ ውጭላቸው። ከዛም በኋላ ህይወትሽን ኑሪ። አንቺም ነገ የምታፍሪበትን ነገር አታርጊ። ነገ የሚያሰቅቅሽን ነገር አታርጊ። ነገ ካሜራ የያዘው ነገር ደግሞ ፈለጋችሁ ካሜራ ውጭ። ነገ ካሜራ ልጆች ትወልጃለሽ፣ ባል ታገቢያለሽ። ነገ ይቺ ካሜራ እንትን ያለ አንድ ሰው ነው የሚያወጣት ታያለሽ። የተሸሸገኝ ነገር ድራማም ቢሆን ይደብራል። በዚህ ልክ ማለት ነው። ድራማም ቢሆን ይደብራል። ድራማ እንዳንል ስንት ወራታት አስቆጠረ እና አሁን ደግሞ አፈቀርኩኝ የምትይው ኧረ ይደብራል። ተመለሽ። የሰው ባል ነው ያፈቀርኩኝ የሚል ሰው እኔ እንጃ። እኔ መቼም አይገባኝም። ብቻ መድኃኒዓለም ልብሽን ሰውሮ ወደ ጥሩ ነገር ይምራሽ። ለዋህነሽ መሰለኝ ታስታውቂያለሽ። ለዋህነሽ። እንደዛ አይነት ሰው ነው ቶሎ እንትን የሚለው የሚጎዳው፣ ቶሎ እንትን የሚይዘውን ፍቅር ማለት ነው። እና መውጫውን ይስጥሽ። የሰው ወሬ እናንተም ደግሞ ጓደኛ ተብዬ ማለት ነው ወደዚህ መንገድ አትሂጂ ብላችሁ አትመክሯትም? ነገ አሚሮሽ ይሰበራል፣ ልብሽ ይሰበራል፣ አሚሮሽ ይበረዛል። እሱ ግድ ሆኖበት ነው እንጂ የሚወደውና የሚያፈቅረው ስንት መስዋዕት የከፈለችለት ሚስት አለችው። ለሱ ብላ ስንት ራሷን ዝቅ አርጋ ከሰው ተራ ወጥታ ብዙ ነገር ተብላ እንትን ያለችው ልዕልት የመሰለ ሩታዬ ሚስት አለችው። እርግጥ አንቺ አዎ ይገባኛል። ሴት ልጅ እንትን
ቀረብ ቀረብ ላላት ወንድና እንትን ቶሎ ብሎ ፍቅር እንደሚይዝና እንትን ምን እናውቃለን። ግንስ ፍቅርን ቢይዝሽ አግባቡ ከናቤል ቢይዝሽ አሁን ይሻላል። ከአብርሽ ያዘኝ ከምትይ አቤል ቢይዝሽ ይሻላል። እውነቴን ነው ማርያም፣ ከእነሱ ቢይዝሽ ይሻላል። እና አንቺ የምትመስለኝ ልጅ በዚህ ልክ ራስሽን ማዋረድና ራስሽን ማስናቅ የለብሽም። ቆፍጠን በይ የኔ ማር። ከዚህ ነገር ውጪ፣ ሽሽ። በቃ ኢትዮብ ቢሆን በብቻሽ ስሪ፣ ብቻሽ ሁኚና እኛ ሸርና ምን አናረግም ስንል እንታያለሽ። ከሱ ህይወት ውጭላቸው በቃ። ሄርሜላ ይሄን ሰራኝ፣ ሄርሜላ በዚህ ንፋስ፣ ሄርሜላ ሴት አፈርቢ ዱባዱብ ምናምን መባል ነው የሚሻልሽ የኔ ውድ ላንቺ። ራስሽን አስከብረሽ እናትና አባትሽን አስከብረሽ እንትን ብለሽ መኖር አይሻልሽም? ሄርሜላ ይሄን ሰራኝ ከምትባይ ይሻልሻል እኮ እናት ላንቺም። ሄርሜላ ይሄን ሰራኝ በዚህ ንፋስ፣ ሄርሜላ ይሄን ሰራኝ በዚህ ንፋስ። ለስምሽም እሰቢለት። ካሜራ የያዘው ነገር ነገ እንኳን ጥሩ ሰው ነኝ እያልሽ ብትመጪ ቶሎ የሚያወጧት ማለት ነው። ታውቂያለሽ እንትን የሀበሻን ነገር ታውቂያለሽ። ምዝርጥርጥ አድርገው ነው የሚያወጡልሽ። እና ከአሁኑ ተሳታሪ የኔ ውድ። አንቺ የሚመስል ልጅ እንኳን ፍቅር ያዘኝ ብለሽ ለምነሽ ማንም ተንበርክኮ የሚወስድሽ ልጅ ነሽ የኔ እናት። ማንም ይወድሽ ነሽ፣ ውብ ነሽ። እና አብርሃምንም እንደው ሰቀቀን አትግደሉት። መገንኔ 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 እሱም ተሰቆነ ያለው ፊቱ እንደከፋ ሁሌ ሚስቱም ደስታ ትሰጠዋለች። እናንተ ከጎና ከራቃችሁ እናንተ ጋር ካላያያችሁ ማለት ነው ሚስቱ እርግጠኛ ላይ ለሱ ምርጥ ሆና ነው የምትላላክለት፣ ምርጥ ሆና ነው እንትን የምትለት ማለት ነው። አሁን የሆነ ስሜት እየተሰማት ነው ያለ እሷም ማለት ነው። እውነቷን ነው። በዚህ ልጅ ይዛ በዚህ ብዙ ነገር አሳልፋለች። በዚህ ይህን ትዳሯን ትፈልጋለች እሷ ማለት ነው። ስንት መስዋዕት የከፈለለት ትዳሯ ነው። ስንት ተብላ ብዙ ነገር ተብላ እዚህ የደረሰችው የተቋቋመበት ትዳሯ ነው። እና ምን ልላችሁ ብዬ ነው እና ቤል እንትና ውጡ ትዳሯቸው። ሄርሜላዬም ራስሽን አስከብሪ የኔ እናት። አንቺ የምትመስይ ሴት ውርደት አይበልሽ። ራስዎን አስከብሮ ቁጭ በሉ። በኋላ ጉድ እንዳታመጭ። በራሴ ኋላ ሞትኩኝ ዳንኩኝ ጥሎኝ ሄደ ብትይ እኛ ካሁን የተናገርነው እኛ ያገባን። ኋላ ገደለኝ ይሄን አለኝ ትቶኝ ሄደ፣ ከሚስቱ ሄደ፣ ከልጁ ሄደ፣ እንደዚህ ብለሽ በቅናት ሙልቅልቅ ብትይ እኛ የለንም ዝግድ። እኛ አስቀድመን ምክርም በኮሜንት መክረናል፣ ቪዲዮም ተሰርቶላችኋል። ግን እናንተ መስማያችሁ ጥጥ የራሳችሁ ጉዳይ። ኋላ ይሄን ሁነን በሚዲያ መታችሁ ይሄን ሁነን አብርሽ ይሄን አድርጎኝ አብርሽ አልደረሰባችሁም። ራሳችሁን የሄዳችሁበት ባለትዳር ልጅ ነው። ያችን መጣ የራሷ ነው ጥልቅ የምትለው፣ ያችን መጣ የራሷ ጥልቅ ነው። እድሉ ሆኖበት ግን ብዙ ነገር ይባላል። አብርሽ ማርያም ለዋህና ምርጥ ሰው፣ ለሰው አዘንዳ ያለው የኔ አባት። ግን አንቺ ራሱ አፍሽን ስታወጪው ምንድነው የምለው ብለሽ መና አለብሽ። ሄርሜላዬ ማርያምን አፈቅርሃለሁ ጭራሽ ይሄን ቃል ሴት ልጅ ሲጀመር ነውር ነው አትልም። ታፍኝ ሞታታለሁ እንጂ እኔ ለወንድ ልጅ አፌን ከፍቼ አፈቅርሃለሁ ብዬ የፍቅር ጥያቄ እንደመጠየቅ ነው። እንደዛ ብዬ አልናገርም። ያለ ነውሩ እኔ ያለ አባቴ አላረግም እኔ ማለት ነው። በስነ ስርዓት ሁሉም ነገር ራሱ ያንን ልጅ ካፈቀርኩትም እንዲጠይቀኝ አደርጋለሁኝ እንጂ እንዲጠይቀኝ የሆነ ነገር ሴት ልጅ በሆነ ነገር እንትላለች እንጂ እንደዚህ ብላ ጭራሽ ባለ ትዳር ወንድ ጭራሽም አፈቅርሃለሁ ውይ አምላኬ መጨረሻችን አሳምረው ነው የሚባለው። ዞሮ ዞሮ እስቲ ልብሽ መልስልሽ አምላክ። ሁሉም ጸሎት አድርጉላት የኢትዮጵያ ሰው ማለት ነው። ልቧ እንዲመለስ ጸሎት ሙስሊሞችም ዱአ አድርጉላት ይቺ ልጅ ማለት ነው። አንድ ሰው ራሱ ከገሃነመ እሳት መውጣት ማለት ነው ለኛ ጽድቃችን ነው። ለኛ ጽድቃችን ነው። አንድ ሰው ከገሃነመ እሳት ከልብ እሳት
ፍቅር ማለት ቀላል መስሎሻል። ታቃጣያታለሽ፣ ይዛው እያያዘ ነው የሚያቃጥልሽ። ምን አገባን እኛ። ሳትሆኝ ትገቢያለሽ፣ ኋላ የዋኘሽ ትወጫለሽ። እሳት ነው ረመጥ የሚልክብሽ። እንዲቀልድ መስሎሻል ፍቅር? ቤት አዘግቶ ነው የሚያስጎራሽ። ኋላ ፍቅር ያለው ብለሽ እንደምትይ አይምሰልሽ። ኋላ ቤት ዘግተሽ ነው የሚያስጎራሽ። የኔ ፍቅር ማለት በጣም ከባድ ነው። ፍቅር ማለት መስዋዕት ነው። ፍቅር ማለት እሳት ነው። ፍቅር ማለት የልብ ትኩሳት ነው። ንገርሽ የኔ እናት። ኋላ ፈቅርሃለሁ ብለሽ እንትን ብለሽ ትተሽ ሲሄድ ኋላ ብቻሽን ነው ዘግተሻት የምታለቅሽው ማለት ነው። ከዚህ ሁላ ቀስ ብለሽ በምክንያት እየራቅሽ መሄድ አለብሽ እንላለን እኛ። አፋችን አስደከማችሁን። ዞሮ ሰላማችሁ ይብዛልኝ ውድ ቤተሰቦች። እንዲህ አይነት ቪዲዮ እየሰራችሁ እስቲ ቪዲዮ ስሩላችሁ ቢሰሙ። እናንተም ቪዲዮ ስሩ እና እኛንም አደከሙን፣ ልባችን ደከመ። እኛ በማንም እንትን እኛ ልባችን ወለቀ። ሴት ልጅ ሲነካ የምንገሸገሽ እንደኔ እኔ በጣም ነው የሚያመኝ። ሴት ልጅ ተብሎ እንደዚህ ከሚባል ኧረ ወንድ ልጅ በአሁን